ጸንታችሁ በሃይማኖት ጽኑ ካለ በኋላ ከማን እንደተማር ታውቀዋለህ አለ። የተማርነው መቀነ ዮሐንስ አፈወርቅ ነው። እነ ዮሐንስ አፈወርቅ ስለ ክርስቶስ ኢየሱስ ማዳን ከልጅነታችን ጀምሮ መዳን የሚገኝበትን እውቀትን የሰጡን ስለ ክርስቶስ ኢየሱስ የማዳን ሥራ የተናገሩ ዮሐንስ አፈወርቅ መጽሐፈ ሳኒ ወረከ ጎርጎርዮስ ወዘማዜሮፍ መጽሐፈ ሳኒ ወዘማዜሮፍ ጀለኒ ወረበሬሰን አጅረት ወሄድ ወረከ ዮሐንስ አባ አፈወርቅ የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብካለሁ ያሉ ክርስቶስን ለመስበክ የድንግል ማርያምን ድንግልና አስቀድሞ ትሕትናዋን መስክሮ ከሰማያት የወረደ አካላዊ ቃል በእሷ አድሮ መድኃኒት የሆነንን አስቀድሞ መንገድ ስለ እሷ የእሷን ድንግልና ምልክት አድርጌ ክርስቶስን እሰብካለሁ ያለ ቅዱስ ዮሐንስ አፈወርቅ እነሱ ያቸው የኛ የቀደሙት አባቶቻችን አንገፎ ሊንከኝ ይሳል ሄዱ ለዋይስ አደመ ሰነሱ እንደደኝ ከናቢት አካታ በረተ አካታው ወጥተ ግጭኒ ያርገሚ እኙራ ከበረተ ዘክተ ዋንተቴ አንገፎ ሊንከኝ ከይሳን ተቆ ዮሐንስ አባ አፈወርቅ ዮሐንስ አባ አፈወርቅ ዱርበ ቀሩማ ሀለቀይ ቁልቁሌቲ ዱርቤ ማርያሚ ዱርቡማ ሼ ዳወቴ መለቶ ጎደቴ ክርስቶስን ሰበከው ካለለበጀ ዱርቡማ ሼ መለቶ ጎደቴ ማሪፍ ጀናን ሰሚራ ገድዌ ጋፈ ጀደም ኤሰኩ ፈተከኘሉ ጋፊካ ያ ያዳነ ያ ዋጋ የከፈለው ክርስቶስ ኢየሱስ ከሰማይ ወረደ ሲባል ማለት ያው የት ነው ብሎ ጥያቄ ያስነሳ። እሱን ለማስተናገድ ብቁ የሆነ ስፍራ ያስፈልጋል። እሱን ለማስተናገድ በቂ የሆነ ንጹህ የሆነ ስፍራ ያስፈልጋል። ያ ስፍራ፣ ያ ቦታ፣ ያ ማንነት ማን ነው የምለው ካላወቁ ስለ ክርስቶስ መስበክ በጣም ከባድ ነው። ስለዚህ አለ የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብካለሁ። እሷ ክርስቶስን ለመስበክ መግቢያና በርና ተመልከቱ። በብዙ ነገሮች በብዙ ምሳሌዎች ይገለጻሉ። እንዲህ ምን አይነት ቃል አለ በመጽሐፈ ምሳሌ ምዕራፍ 22 ቁጥር 28 ላይ መጽሐፈ መከኛ ወቁና ዲደሚ ለመለኮሰ ዲደሚ ሰደትረ ተከጀላ አባቶች የሰሩትን የቀድሞን የድንበር ምልክት አታፍልስ አቦኒ ከኖጀተን መለቶ ዱራኒ በካንቶቾ ሲነ አባቶች የሰሩትን የቀድሞን የድንበር ምልክት አታፍልስ። አታፍልስ ማለት አታዛባ ማለት ነው። ከቦታ አታንቀሳቅስ ማለት ነው። አታነዋውጥ ማለት ነው። የተቀመጠ የድንበር ምልክት አለ። ድንበር ማለት ዳንጋጀቹ ከውምሰ ግዱ ሰጅሩ ጀቻ ሰለጨው ሰለረቱ ቀንደንዳን ጀቻ አቦኒ ከቀነሳን ካን ዳንጋ ጅራ መለጦ ዳንጋ ይሰሰረበቃን ትቾሲ የኛ የድንበር ምልክታችን ማለት አባቶች ያስቀመጡ። ይህንን አስተውሉ። ሁለተኛ በኦሪት ዘዳግም ምዕራፍ 29 ቁጥር 14 ቸለከይ ሰደቢ ወቁና ዲደሚ ሰጋለ ኮፍሳ ፍረት ተከጀለ አምላክ እግዚአብሔር ትወርሳት ዘንድ በሚሰጥህ ምድር በምትወርሳትም ርስት የቀደሙት ሰዎች የተከሉትን የድንበር ምልክት አትንቀል። ዋግኒኬ ዋቀዮ ጎፍታን ለፈዳላ ሲናት የሰነ ቃሉና ጎንፈቹና አቦኒ ደርበ መለቶ ሳንካ አንሰና እምቡኪሲኝ አምላክ እግዚአብሔር ትወርሳት ዘንድ ያስቀመጠልን ምድር ለመውረስ የተቀመጠውን የድንበር ምልክት አትንቀል። ወደ መንግሥተ ሰማያት ለመግባት በሰዓቱ የሚወርሷት ድንበር የተባለች ወይም ርስት የተባለችው ከነዓን ናት።
የሚወርሷት መንግሥተ እግዚአብሔር መንግሥተ ሰማያት ናት። ያችን መንግሥተ ሰማያት ለመውረስ የተቀመጠ የድንበር ምልክት አለ። መለቶ ከረሞቱማ ዋቀዮት ሴነ ዳሎ አቀሩፍ ቆጴ ስክኔ ሰቀልትን ሴነ መለቶቱ ካሜ ጅራ መለቶ ሰደን ቡኪሲ ጀለጆሌ ዋቀዩ ፍጻሜው ያ የምንወርሳት ርስት መንግሥተ እግዚአብሔር መንግሥተ ሰማያት ናት። ወደ መንግሥተ ሰማያት የመግቢያ ድንበር ምልክት የተባለችው ድንግል ማርያም እመቤታችን ናት። ክብር ምስጋና ለስሙ አጠራሩ ይሁን። እልል ብላችሁ ሲያመስግኗት ምስጋና ይነሳል። መለቶ ፈይና ለፈቃለ ኬቲ ለፋ ድንግል መኬቲ ሰና በረጅረኛ ከን ኬሰ ገመቹን ጅራቱ ከንቲን ሴንቱ መለቶ ሰነን ቡኪሲ ጀዳ ለፍቲ ዳላ የሮዳፍ ከነአን ቱርቴ ራዊ ሸገሩ ለፈዳላ ከንጀረን እስራኤል ወሪዱቡ አናፊስን ክርስቶስን ትቀደመኔ ከሚሳና ዓለም ሞቱማ ዋቀዮ ሰነ ሴኑራ መለቶ ከንሲፍታቴ ዱቤ ማለሚራ ኢሼን ቡኪሲን ጀቹን ኢሼን ክርክርሲን ኢሼን ገኒን ኢሼን ራፈዳድን ጀቻ የድንበር ምልክት አታፍልስ፣ የድንበር ምልክት አትንቀል። ታዲያ ዮሐንስ አፈወርቅ ስለዚህ ድንግልና ወይም ስለዚህ ድንግልና ሲናገር የድንግል ማርያምን ድንግልና ምልክት አድርጌ አለ። ክርስቶስን ሰብኳል። ድንግልና ልዩ ነው፣ ምልክቷ ነው። ንጽሕና ልዩ ነው፣ ምልክቷ ነው። የምን ምልክት? በልጅነታችን አምነን የምንድንበትን ክርስቶስን የመላስ የማሳደግ የመውለድ የማጥራት የማሳደግ የንጽሕና ብቃት ምልክታችን ናት ማለት አቦኒ ከንሲፍ ካን መለቶን ፈይና ዳንዳንዱጋ ኢሼዳ ሂምቡኪሲን ዶንካሲን እንክርክርሲን መቃሞጋሲን isa jedhu gaafa nutti muti wangeelli haala kanaan icita guddaaf keessatti qabatee ittiin nu barsiisa. Kanaaf egaa akkaataa barattanitti cima argamaa gaafa jedhamnu barumsa isa kamiidha? Atoo eenyu irraa akka baratte beekta? Eenyu akkas gorsee yoo beekta? Akkaataa barattee hubatte sanatti cimee argamii. Eenyu si barsiisa isa jedhu sagalee waaqayyoo dursanii warra isinitti himan hangafoota keessan yaadadha. Isaan irraa isa barattan sanaan firii jireenya isaanii ilaaluudhaan amantaadhaan isaan fakkaataa jedha. Isaayyaas boqonnaa 7 lakkoofsa 14 irratti akka jedha ጌታ ራሱ ምልክትን ይሰጣቸዋል። ታውቃላችሁ ይህንን waaqayyo gooftaan መታንዘ መለተን ስንል ጀለላላ ከእግዚአብሔር የተሰጠች ምልክታችን አታፍልሷት የተባል ምልክታችን አትንገላት የተባል ምልክታችን ለካ ንጽሕት ቅድስት ድንግል ማርያም ናት። ይህችን ምልክት እንድትሆነን የሰጠን እግዚአብሔር ምን አይነት ምልክት ነው? ይህ ምልክት ጌታ እግዚአብሔር ራሱ ምልክትን ይሰጣችኋል። ድንግል በድንግልና ጸንሳ በድንግልና ትወልዳለች አለች። ዱቤን ዱበቀሩማን ኡልፎርቴ ዱበቀሩማ ሸወሶን በድን ዱቡማ አንቴሲ ኩመለቶስ ሊፈተው ጀ ዱበርቶን የቱን ጅሩ ኡካን ሸመሮኒ ዱበቀሩማን ጅራተን ጅሩ ማይን ኩመለተው ከሉፍተው አቱማን ሳማሪ ወጀኔላለ ዱርቡማ ሀዱማ ጅን ቀበተኒ ታኒ ዱርቡማ ደውምሳን ቀሩማ እንጀላ ይንበኔ ዱርቡማ ያዳኒ ዱርቡማ ወጂኒ ዱርቡማ ሐሳኒ ዱበቀሩማ ታኒ እርገምን ጀቻ በሐልዮ ይላሉ አባቶች በገቢ በነቢ ድንግል ሆኖ የመገኝ ብዙ ወቶች ደናግል ሊሆኑ ይችላሉ። ነገር ግን በሐሳብ ድንግል አይሆኑ፣
በመናገር ድንግል አይሆኑ፣ በመመኘት ድንግል አይሆኑ። ድንግል ማርያም ግን ድንግልና ምልክት የሆናቸው የተባለበት አንዱና ዋናው አብሱልት ናት። አብሱልት ሙዳ ከንረት ነርገን ያደሼቲ ኦቺሼቲ ፎንሼቲ ዱርበዳ ደውሼ ዱራን ጋፈዴሰስ ኤርገዴሰስ ዱርበዳ ኡልፋውሼ ዱራን ጋፎልፎፍቴስ ኤርገ ኡልፎፍቴ ቦይነስ ዱርበዳ ኩመለቶስ ዲፈቶይ ዮሐንስ አፈወርቅ ንዱበት የሰከነነ አደ ከንስታሲስ ዱርቡማ ሸመለቶ በደቴ ዱርቡማ በረትቼው ዋይቀ ሱሲሱ ደንደው ፎሎፊ ህርሲሱ ከነንደው ዲሎፊ ቆችሲሱ ከንደንደው ቃም አከሲረ ቡሬ ፎን ከነራ ፉነቴ ዲገ ከነራ ወራቤ ለፌ ከነራ ህርማቴ ነመፈካቴ ዋቀ ዱፌ ታይኒ ከኛ ከንትነርገመ ክርስቶስ ኢየሱስ ይላል ከና ፈካታ ከናም በረቴ ዋይ ክርስቶስ ኢየሱስ ኢጆሉማ ከጋሴ በረቴታ ከራፈ የሚተርገሙ በቴታ ጋፈ ጀደሙ ክርስቶስ ኢየሱስ የዱማሳ ወቁማሳ ሰነጋበ በረቱ ሙለቴ አርገሜ ቦዬ ፈኒፈሌ ጁዌን ዋከ ሳሚቶል በየቴ ጋፈሩበቱ ፎን እንዱምጡ ኩን ያለሙ ዳፈረንካን ቀበሙ ዳፍ ጋአሜ ኩን ዱርቤ ዱርቡማኑን ፎፍቴ ዱርቡማን ሰዴስ ራይስ አርገሜላ ዱርቤቱን ኩመለቶ ሲፈታቱ ishee kana beeksisuudhaan waa ishee ragaa ba'uudhaan waa ishee dhugaa ba'uudhaan dubbachuudhaan waa'ee Kiristoosii lallabale ዮሐንስ አባት አፋን ወርቄ የድንግል ማርያምን ድንግልና ምልክት አድርጌ ክርስቶስን እሰብካለሁ። ይሄ ብቻ አይደለም፣ በደንብ ስሙ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መልአኩ ገብርኤል ከእግዚአብሔር ዘንድ ይላል ወደ አንዲት ድንግል ዘንድ ተላከ ይላል። እርገማን ዋቀዮ ዋቀብራ ገረድቤ ቀረ ድቤ ፈኮቲ እርገሚ ወደ አንዲት ድንግል ተላከ። ምንድነው አንዲት ድንግል? አያችሁ፣ ብዙ ደጋግለን ሊኖሩ ይችላሉ ቅድም እንዳወራ። ነገር ግን የድንግልነት ሪኳይርመንት ፉልፊል የምታደርግ ድንግል ተብሎ ክርስቶስን ለማስተናገድ የሚችል ንጽሕና ያላት እሷ ብቻ ናት። ሌላው የእሷ ድንግልና ልዩ የሚያደርገው ዘባብሱ ኃጢአት ያልተዳደፈባት ወይም ያልተላለፈባት ጩቡን አመለ ጩቡን ነማን ነማትነርኩ ሶል ከነሼ ይነርገን ዋንተቴ ዱርቤ ተክቴ አንድ ድንግል የውስ ኃጢአት የሚተላለፍ ኃጢአት ያላገኛት እሷ ብቻ ስለሆነች ወደ አንዲት ድንግል በማለት ይናገራል። እስቲ አንድ ጥቅስ ልንገራችሁ። እዚህ ጋር በኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ ሴሮ መማ ቆቆና ሰዲ ለቆርሰ ቁጥር በረድ ለፍቲ ስራን ከንካቴ ከነባለም ያሳቱ ጀደም አዳም ጋፋ ባረ ስራን ከንኬ ለፍቲ ከነባለም ያታ ከአንተ የተነሳ ምድር የተረገመችው ተባለ። ምንቱን ምድር ምንቱን የተረገመች ስራ ከንካት ለፍቲ ከነባለም ያታ ማልከንታ ያታ ከነባለም ያታ አዳም ራንከን ለፍቲ ከነባለም ያታ ሴረ በቆጣም የለኪፈቃ በቆና ሰሪለ ኮሰሽን ረቲ ሴረ በቆና ሰሪለ ኮሰሽን ረቲ ሙሴ ለከጀዳ ሙሴ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማዬን አውልቅ። ሙሴ የቆመበት መሬት ወይንም ስፍራ መሬት የተቀደሰች ንጽሕት ናት። ቅድም ለአዳም ከአንተ የተነሳ ምድር የተረገመች ትሁን ብሏል። ምድር በአጠቃላይ ተረግማለች። ነገር ግን አያችሁ፣ በተረገመ ዓለም በተረገመ ምድር ላይ የተባረከች መሬት ነበረች። በተበላሸ ዓለም በሚተላለፍ ኃጢአት በተበላሸ ሕዝብ እዛ መሃል ኃጢአት ያልደረሰባት ያልረከሰች የነጻች የተቀደሰች የመጀመሪያው
ከማጥፋቷ በፊት የነበረች ሔዋን ቀዳሚት ሔዋን የነበራትን ሕይወት የያዘች ንጽሕት ንዕርት ክብርት ድንግል ማርያም ነበረች ማለት። ስለዚህ አንዲት ድንግል ማለት ዓለም ከመበላሸቱ በፊት ሲፈጠር በድንግልና በነበረው አስተሳሰብ ሥጋ ዓለም ከተበላሸ በኋላ አንዲት የተገኘች ድንግል ማለት ላፍቶሶን ቱራይን ዱቤ እሸቱ ያዳኖጂን ቃማን ዱቡማ ሸገተ ከንቱርቴቹ ነጅው ኤልገለፍት ጥሮፍቴ ጩቡም ብየበሌሴ ስራን ክንኬ ላፍቱም ዱብቱ ከንቶፍቴ እንታት ጀነኔ ኢሳባረሜ ቦዳ ቁልቁሊነ ሰገልቀባ ዱርቡማ ሰገልቀባ waaqayyoon keessumsiisuudhaaf da'umsa sagalqabaa argattee kan argamte haala keenya qulqulleettiidha. Maaloo ililjeera maqaasheen agarteeffadhaa maqaansa kanamtaa. ስለዚህ አንዲት ድንግል ያለው ከዛ የተነሳ ሰነራን ከንካሴ ቁልቁሌቲ tokko jedhuudhaan dubbate. Kanaaf eenyurraa akka baratte gaanu baddu abboota kee darbanirraa ayyoota darbanirraa barumsa baratte sana cimii argamii isatti fufsiisii firii amantaa isaanii fakkaachuudhaan yookaan firii amantaa isaanii ilaaluudhaan bu'aa amantaa isaaniitiin isaan fakkaachuudhaan argamii jechuudhaan dubbata. Yeroon qabu waan ta'eef hin xurumna. Lammaffaa maaliidha? Amantaa እንደተማራችሁ በሃይማኖት ጽኑ። ሃይማኖት ይላል። ሃይማኖት ምንድን ነው? በራሱ ይሄ በትምህርት ቤት ሕይወት ስለምትማሩ ብዙ ማለቃቀው ይሁዳ ምዕራፍ 1 ቁጥር 3 ላይ እንደሚላል ይሁዳ በቆና ተቆለቆሰ ሰሊረት ስለምንካፈለው ስለመዳናችን ልጽፍላችሁ ተግቼ ሳለሁ ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችኋለሁ ይላል። ለቅዱሳን አንድ ጊዜ ስለተሰጠ ሃይማኖት አኩመ በረተን አመንታatti cimaa jechuun amantaa isa kam isa jedhuuf qulqullootaaf si'a tokko amantaa isa kenname. Si'a meeqa salaatan? Si'a meeqa salaatan? Si'a tokko qulqullootaaf amantaa kenname. Isaan qulqulloonni ማናቸው? ቅዱሳን በራሱ ብዙ ምስጢሮች ነበሩት፣ ጊዜ የለን። ባጭሩ ቅዱሳን ማለት አስቀድሞ በእግዚአብሔር ሐሳብ የነበሩ የተጠሩ የተባረኩ ቅዱሳን የተባሉ የከበሩ እስከ መጨረሻ የጸደቁ ሽልማት የተሰጣቸው የማይነጠቁ ሽልማት፣ ክብር የተሰጣቸው የማይነጠቁት ክብር ኡልፊኒ ከነሜፊ አንጎላ ተሜፊ ገውምሲ ከነሜፊ አንጎል ኡልፊኒ ገውምሲ ኩሞ ጀላ ከን ፉረተምኒ በራንቀሪ ዳንጌ ቋም ነጀቻ ኢሳን ከናፍ አመንታላ ተመጀቻ ቅዱሳን ነኝ ናቸው። በሕይወታቸው ክርስቶስ የከበረ አምላካቸው ተብሎ ሊጠራባቸው ያላፈረባቸው እነሱ ናቸው ቅዱሳን። በቅዱሳን ሕይወት 100% የተሰቀለው ክርስቶስ የተሰበከባቸው ክርስቶስ ኢየሱስ ከዋይ ሳኒ ከሰ ዝረኛ ሳኒ ከሰ ተለለበን ኢሳን ከነ ቁልቁሎን ጆለ ዋቀዮ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። ማቴዎስ ድደሚ ለመቁ ድደሚ ሰገልበት መጻቦሊና ፉነ ዋቀዮን ቤክተው ዋንተ ተኤፍ ይንዶን ጎቶ መጻቦሊ ከጀለም ከኩሞፋ ፉነ ዋቀዮ ከጀለም ክርስቶስ ኢየሱስ ከኩሃራ ቆሮንቶስ በቆናተ ቆለቆሰ ድደሚ አፍረረ ፉነ ዋቀዮ ፎጉማ ዋቀዮ ከንተ እን ክርስቶስ ኢየሱስ የእግዚአብሔር ጥበብና ኃይሉ የተባለ እሱ ኢየሱስ ክርስቶስ ነው ይላል። ስለዚህ የእግዚአብሔር ኃይልንና የእግዚአብሔርን እውቀት ስለማታውቁ ይላል መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ። ስለዚህ የቅዱሳንን ክብር ካለመረዳት ካለማወቅ የምንስትበት ጊዜ አለ። ዞሮ ዞሮ የትኛው ሃይማኖት ሲባል ለቅዱሳን የተሰጠ ሃይማኖት ማለት ነው። ለቅዱሳን ሃይማኖት ስለተሰጠ ስለነሱ በተሰጠች ሃይማኖት ጸንታችሁ እንድትቆሙ እንድትጋደሉ እየመከርኩ እጽፍላችኋለሁ ይላል። አቀስን ቀብሶ ፉራ አመንታ ቁልቁሎታ ላደም የሰነረት ቀብሶ ተን ቀብሶ ፉራ ይላል።
meeshaa fudhadhaa lagalitaanii qabsoo hafuura mataan samaadha መጋደላችን ከደምና ከሥጋ ጋር አይደለም ይላል ቅዱስ ጳውሎስ። ከደምና ከሥጋ ጋር አይደለም ከመናፍስቱ ጋር ነው። ከነሱ ጋር እየተጋደላችሁ አመንታ ከሰነቀስን ይክተል ሲንጎር ሰደደ ከናው አቆበረተን አመንታ ትጭማ አመንታን ሰቀምጋ በደም አመንታ ቁልቁሎታ ብላተን ይላል። ቁልቁሎኒ ኩን ተክለ ሃይማኖት ቁልቁሎኒ ኩኒ አቡዬ ቁልቁሎኒ ኩን ዮሐንስ አፈወርቅ ቁልቁሎኒ ኩን ማቴዎስ ቁልቁሎኒ ኩን ጴጥሮስ ጢሞቴዎስ በርቶተ ጎፍታው ረኩለማ ኢሳንካው ረፍረተን አዲት ወረጀኑ ማቲን ባፍቲተማ አከሱማ ጀቻ በረው ረጫን ቁልቁሎታ አመንታ ሳኒ ጽማኒ ወሬ ገመነቻ አመንታ ሳኒ ብላተ ቤተ ከስንጭን ተነፍስን ጎርፈጣ ከናብ ንጽማጀለ አኩመ በረታን አመንታ ትጭማ አመንታ ቁልቁሎታ እንዱማ ፍንሰደፋኝ ቱሙራማሊዳ ጭሙዳ ጽኑ ይላል። ጽናት በራሱ ምንድን ነው? እንዲህ የሚል ቃል እናገኛለን በሐዋርያት ሥራ ምዕራፍ 14 ቁጥር 21 ላይ የቀደሙትም ደቀ መዛሙርት ልብን እያጸኑ በሃይማኖት ጸንቶ እንዲኖሩ እየመከሩ ወደ አንጾኪያ ተመለሱ ይላል። በርቶኒ ጎፍታ ጆሌ ሳሊጋ ፈበርሲሰን አመንታት ጭመኒ አከሳን አበተኒፍ ጎርሳ በርሲሳ ገራ አንጾኪያ ትደልየን ይላል። ማይነች ምን መጣሳ ጽናት ምንድን ነው? Be instant in season, out of season. Kun yorola, kuma yoroni ti oso injedin, cimi ti arkame. Timoteus afurla marat. Cimi jechu halamizata, halamizata kesat cimani arkamu. Baramizata kesat cimani arkamu. Barakormani ju barareta munjura barasonni ti daga. Bararugani ti rogati kanaf kan kala barkata. Waimanta akat jibritu akat rafakata. Ofi kerit akasalpatu akada uftufantu gadantum malakes tadaraw amantaaki akajitu wanti taasisan haala mijate jecha kana haala mijatas haala mijate keessattis ጭም ያርገም ይተቻለ ጭሙን ንኩን በጊዜው ማለት ጊዜውን ጽና ማለት በሚመችም በማይመችም ሁኔታ ላይ ሆነ ጽና የሚለውን የሚያስተምር ነው። በዚህ በሁለተኛ ቆላስይስ ምዕራፍ 2 ቁጥር 15 ላይ ይላል እንግዲህ ወንድሞቼ ሆይ ጸንታችሁ ቁሙ። ያው ሁለተኞች ማተገማ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። የትምህርታችን ፍጻሜ እጋኛው ሁለተኞች ማቲ አርገማ ሰገሌ ከኛንስ በረፈማንስ ከዲስም በርሲስ ኑራቲ ከን አርገተኒ አዳኬ ሰንከፈታይ በመልእክታችንም አለ በቃላችን ያስተማርናችሁ ከኛ የሰማችሁትን ወግ ያዙና በሃይማኖት ጽኑ አለ። ወግ ምንድን ነው? ባህል ትራዲሽን ኮሊ ትራዲሽን ምን ክርስቲያና ከኛ ወግ ወረጀለ መንገድ ቀድ ዋባዬ በወግ የምንሄድባቸው የምንከተላቸው ስርዓቶች አሉ። ዞሮ ምን አለ? ሪትን ዶክመንት አለ፣ የተጻፈ ያልተጻፈ ማለት። ስለዚህ በቃላችንም ቢሆን በመልእክታችን ከኛ የሰማችሁትን ወግ ያዙና በሃይማኖት ጽኑ ይላል። ስለዚህ እንደተማራችሁ በሃይማኖት ጽኑ በሚል ቅዱስ ጳውሎስ ባስተማረው ትምህርት እኔና እናንተም ባለን ጥቂት ደቂቃ ጌታ መንፈስ ቅዱስ በእንዲህ አይነት ሁኔታ አስተምሮናል። አኩመ በርሲፈንተን አኩመ በረተን አመንታት ጭማ ጀቹላል አፉር ቁልቁሉ አናብስንኒስ ሐለከና ኑበርሲሴ ከኑበርሲሴ ዋቀዩ ገለኒያተው ስለገኘ ለቤከኝ የከሰኑ ፈጉልቹ አካታ በረኔት አካታው በኔት ጭምኒያ መንታት አርገምኔ በረከኝ ጉቱ ጀበነከኝ ጉቱ ዱቢያ መንታን ቁልቁሌ ቄቀምኔ ቁቀምኔ መነመንታ ከኛ ወይ መንታ ከኛ አከዳበኑ ፍሪ አቦኒ ከኛ ደርበን ቡፈተኒ አርገተን ሰነስ አናብስኒስ ፍሪ ሶዶመ ጃተመ ኢበ ቡፈኔ የሮንዳ መቃሳ ከንቱ ዋመኑ ሞቱማ ሰከንት አሉ አካሙ ተውፍ ገርጋስ ዋቀዮ ከለናናቲ ከኛ ቁልቁሌቲ ዱቤ ማራኒ እንደከኝ ዱካ ሃተው ዋቀዮ ነው አገርጋሩ ስለገኘ ለጤከኝ ከሰሉ ፈጉልቹ ይብቃን ቆየን። ወስብሐት ለእግዚአብሔር።